ሰላም እንደናችሁ የተወደዳችሁ ተከታዮቻችን አሁን የምንገኘው በአዲስ ከተማ ክፍለ ከተማ በሚገኘው ብርጭቆ የበግና የፍየል ገበያ ነው። መጪውን የትንሳኤ በዓል አስመልክቶ በቦታው ተገኝተን የበግና የፍየል ግብይቱ ምን እንደሚመስል ነጋዴዎችን እንዲሁም በግ የሚገበያዩ ዜጎችን አነጋግረናል። አብራችሁን ቆዩ። ስሜ ጋሻው ግርማ እባላለሁ። ያው ከግንጪ ነው የምናመጣው እና ብርጭቆ በክተራ ነው የምንቆመው። እንደምታዩት ያው ደስ የሚሉ ነገሮች ናቸው ያሉት። ቢያንስ መጥተው ቢጎበኙን ደስ ይለናል። ገበያው ጥሩ ነው። እዚህ አደራጅ ጉዳይ ነበረ። ያው ተቀርፏል። ከብዙ የተቀረፈ ይመስለኛል። ተቀርፏል። እንደምታዩት ሞልቶ ነው ያለው እንደ በፊቱም ሞልቶ ነው ያለው። ምንም የጉደለ ነገር የለም ብዬ አስባለሁ። ያው ተለቅ ያለ ከ30 እስከ 32 እስከ 35 በአማካኝነት አነስ ያለ ከ18 እስከ 22 ባለው ጥሩ የገበያ ግብይት ይኖራል ብዬ አስባለሁ። የነጋዴ ነኝ። ግብይቱ ቆንጆ ነው። ይሄን እንዲዩት እስከ 45 እስከ 55 ይባላል። ትንሹ እስከ 30 ሺህ ብር እስከ 32ም 25ም በደረጃ አለ። አመጣጣኝ አለ። ከ20 ሺህ በላይ እስከ 35 እስከ 40 ድረስ አለ። ሁሉም በደረጃ ነው ማለት ነው። ከንሽ ጀምሮ እንደነገርካችሁ ከ20 ሺህ በረታች ባለ በ18ም ታገኛላችሁ። ሁሉም በደረጃ ነው። አመጣጣኝ አለ። በወጣጣይ በደረጃቱ ብዙ ነው የሚለው ፍየሎች አለ በደረጃ። እንስሳት አቅርቦቱ ጥሩ ነው። ከአማራጭ አንፃር ሁሉም አይነት አለ። መካከለኛ አለ፣ ዝቅተኛ አለ፣ ከፍተኛ አለ፣ በግ አለ፣ ፍየል አለ። አቅርቦቱ ጥሩ ነው። ከትንሽ ከትልቅ ሁሉም አለ ማለት ነው። አሁን በግ ያው በጣም ዝቅተኛ የተባለው እስከ 12000 ድረስ አለ። 10000 12000 ከፍ ሲል እስከ መካከለኛ 17000 እስከ 23000 ድረስ አለ። ከፍ ሲል ደግሞ ከ35000 እስከ 40000 ድረስም አለ። ተዘዋውረን አየነው መሰረት ማለት ነው። ፍየል ደግሞ ከፍ ያሉት እስከ 55 60 ድረስ ያለበት ሁኔታ አለ። እንደየዝርያቸው የተለያየ ቢሆንም ማለት ነው። መካከለኞቹ 27 30 እስከ 35 ድረስ አለ። ዝቅ ሲል እስከ 23 እስከ 25 ድረስ አለ። ከዛ በታችም ዝቅ ባለ ደረጃ ይሄ ጠቦት የሚባሉት በተመሳሳይ ደረጃ ያለበት ሁኔታ ነው ያለው ማለት ነው። ዋና ገበያው የዚህ ገበያ ዋና ገበያው ዓርብ ዕለት ነው ያዋዜማው ማለት ነው። ዛሬም በተወሰነ መልኩ አለ። ሰው እየተገበያየ ነው፣ እየመጣ ነው፣ እየተገበያየ ነው። እኛም ዞረን እንደቃኘ ነው እያየን ነው። እየተገበያየ ያለበት ሁኔታ አለ። ቆንጆ ነው በጥቅሉ ማለት ነው። እንደተፈራው አይደለም። እዚህ ግቢ ውስጥ በርካታ ባለድርሻ አካል አለ። የነጋዴ ኮሚቴ ተወካዮቻችን አሉ። የጫኝና አውራጅ አገልግሎት የሚሰጡ አሉ። የትራንስፖርት አገልግሎት የሚሰጡ አሉ። የጽዳት አገልግሎት የሚሰጡ ማህበራት አሉ። እነዚህ በሙሉ በተቀናጀ መልኩ ትናንትና ሰፊ ውይይት አድርገናል። እዚህ ትናንትና ማለት ነው አላስፈላጊ የዋጋ ንረት እንዳይከሰት፣ አላስፈላጊ የዋጋ ማጭበርበር እንዳይኖር፣ አላስፈላጊ ጣልቃ ገብነት እንዳይኖር፣ ሁሉም ግብይቱ ሰላማዊ በሆነ መልኩ መቀጠል እንዲችል በሰፊው ቅድመ ዝግጅት አድርገናል። በዛ ሁኔታ ነው ያለው። አሁንም እዚህ እኛም አለን። የጸጥታ አካላቶች አሉ፣ የደንብ ኦፊሰሮች አሉ፣ የወረዳ አስተዳደር አለ። አላስፈላጊ የዋጋ ንረት እንዳይከሰት ጥብቅ ቁጥጥር እየተደረገ ነው ያለው። ሸማቹና ነጋዴው ብቻ እንዲገናኝ ማለት እየተደረገ ነው ያለው። ጥሩ ቅድመ ዝግጅት አድርገናል። ጥሩ ነው። የግብይት ሂደቱ የተረጋጋ ነው ማለት ነው ያለው አሁን ባለው ሁኔታ ማለት ነው።